እንደምንም ምግብ በልቶ ይተኛል እንደገና ጧት for what ምን ለማድረግ that's too serious ትንሽ ሪላክስ አድርግ ፊትህን ትንሽ ፈካ አድርገው ያን ያህል መኮሳተር አያስፈልግም ህይወት ላይ ስቶሌት ቤት ያውቃል አንተ ማታ ከተኙ በኋላ ነው የምትመጣው ሳልነግራት ነው የሞተችው እናቴ እንደምወዳት ሳልነግራት ነው የሞተችው ቁጭ ብሎ ኢንጆይ የሚያደርገው ጊዜ ከሌለ ምን ዋጋ አለው but we are too serious የማይረባ ስብሰባ ላይ ሲሰበሰቡ ኮሚቴ ቦርድ ምናምን ሲሉ አያመሾ ነው የሚመጡት ብዙ ጊዜ ቤታቸው ልጆቻቸው ሲያድጉ አያውቋቸው ሳያውቋቸው ልጆቹ የሚያድጉት ካደጉ በኋላ ሪሌሽንሺፕ ከልጆቻቸው ጋር ለመስራት ሲሞክሩ ይስተውለት ቤት ያውቃል አንተ ማታ ከተኙ በኋላ ነው የምትመጣው እና ቀንሰን ልጆቻችንን ኢንጆይ ማድረግ ህፃን እያሉ ዳይፐር መቀየር አባትም ሆኖ ጥጦ ማጠጣት የግድ አንቺ ወይ ውሰጅና ጠጪው ወይ ውሰጅና ዳይፐሩን ቀይር አንተ ቀይር እንጂ አንተ ቀይርለት ኢንጆይ አድርገው ጥጦና ጠጣው ምግቡን አብላው ልጆቻችንን ሲያድጉ ማየት እኔ በዚህ እግዚአብሔርን አመሰግናለሁ ልጆቼን እያንዳንዱ ህይወታቸውን እድገት እያየኋቸው ነው ያደጉት እስካሁን ድረስ አሁን ቲኔጀርስ ሆነው ትንሽ ነፃነታቸው ምናምን እያሉ ነው እና ግን ከህፃንነታቸው ጀምሮ በቃ ያየሁት ነው ያደጉት ኢንጆይ አድርጌያቸዋለሁ ግን ልጆች ብቻ አይደለም ወንድም እህቶችሽን ኢንጆይ አድርጌያቸው ፋሚሊ ያጎትሽ ልጆች ያክስትሽ ልጆች ወንድም አሁን በየቤተሰቡ ወንድምና እህት ተጣልቶ የሆነ ጠብ መቀያየም የሚባል ነገር እንዴት እንደምጠላው ልነግርሽ አልችልም ተቀያይመው ተጣልተው እህትሽን ኢንጆይ አድርጊያት ቁጭ ብለሽ አውሪያት ወንድም ጋር እንደዚህ ፋሚሊ ጊዜ ውሰዱ ቤተሰብ ተሰብሰቡና የሆነች ቀይ ወጥ ሰርታችሁ ምናምን እንደዚህ አድርጉና ሳቁ ተጫወቱ ኢንጆይ አድርጉት ፋሚሊ ኢንጆይ ማድረግ እናት አዛውንት እናት ትኖራለች በግድ ነው ሄዶ የሚጠይቋት አዛውንት አባት ይኖራሉ በግድ ነው ሄዶ የሚጠይቅ ሂድና ከእናትህ ጋር ቁጭ ብለህ አውራ ከእናትሽ ጋር ቁጭ ብለሽ አውሪ እና ፋሚሊ እነዚህ ሰዎች አሁን የቆጫቸው ምንድነው ከልጆቼ ጋር ጊዜ ያልወሰድኩ አባቴ ሲለምነኝ እናቴ ቪዚት አድርገኝ እያለች ስትለምነኝ እናቴን ሄጄ አላዋራትም ነበር ምን አለበት ጊዜ ብሰጣት ኖሮ ለእናቴ ምን አለ ለእህት ወንድሞቼ ጊዜ ብሰጣቸው ኖሮ የሚል ነው እንዲህ ህይወት ሊያልፍ አሁን ብዙዎቹ ኤክስኪውዛቸው እሱ ነው ለልጄ ነው ብዬ ይላሉ በጣም ትራቨል ያደርጋሉ የሉም ቤት ውስጥ ልጆቹ ከተኙ በኋላ ነው የሚመጡት ምናልባት ጠዋት ሲነሳ ሃይ ምናምን ተባብለው ይወጣሉ ልጆቹም ወደ ትምህርት ቤት ይሄዳሉ ግን እሱ ልክ አይደለም ሲያድጉ ያጧቸዋል ምንም ከገንዘቡ ይልቅ የሚሰጧቸው ፍቅር ነው የሚበልጠው የሚሰጧቸው ጊዜ ነው የሚበልጠው ሌላው እኔ በጣም እንደው ቤተሰቦችን እንደው በጣም እንደው መለመን የምፈልገው ነገር አለ እንደው ታውቂያለሽ የሚቀያየሙት ነገር እህት ከእህት ጋር ተቀያይመው አይነጋገሩ for years ወንድምና እህት ተጣልተው ለአመታት አይገናኙም ለአመታት አይነጋገሩ መጨረሻው ላይ ሲደርስ ይቆጭሻል ልክ የሆነ ትልቅ ነገር እንደተፈጠረ በኋላ እኮ ስትጠይቂያቸው እኮ በጣም ሲሊ የሆነ ምክንያት ነው እንዲያርገኝ ነውና በፍጹም እህትሽን አትቀይሚያት ታረቂያት ወንድምህን እህትህን ታረቅ ፋሚሊ ውስጥ ይሄ መቀያየም ማለት ቂም ይዞ ምናምን መቀመጥ የሚባል ነገር እሱ ማስወገድ አለባቸውና ፋሚሊ ጊዜ ነው ስለዚህ ያስበንበት አሁን እህቶቻችን አሁን ይሄን ፕሮግራም ካያችሁ በኋላ ወስኑ እህትሽ ጋር የጣላሽበት ምክንያት ምንድነው በጣም ሲሊ ምክንያት ነው ሌላ ሰው ቢሰማው በጣም ሲሊ ነው ስለዚህ ከእህቶች ከወንድም ከፋሚሊ ጋር ያለ መቀያየምን ማስወገድ ጊዜ መውሰድ ፋሚሊያችሁን ኢንጆይ ማድረግ ፊሊንግን ማውጣትና መናገር ያስፈልጋል በትክክለኛው መንገድ አፕሪሺየት ማድረግ እወድሃለሁ ጥሩ ነገር አለ ይላንተ አደንቅሃለሁ በዚህ ነገር በመታረቀው ነገር ደስ ይለኛል አክብሮት አለኝ ሪስፔክት ዩ እወድሃለሁ አከብርሃለሁ መባባል ቤተሰብ ውስጥም ለመናገር እንፈራለን አሁን በቃ ወንዶች በተለይ እንደዚህ
ኮስታራ ሆነን በጣም ነው እንኮሳተርባቸው ልጆቹ ላይ በጣም ወይ አጎተውኝና የእህት ልጅ ያጎት ልጅ ላይ የእህት ልጅ የወንድም ልጅ ላይ ኩስትር ትምህርት እንዴት ነው እንዴት እያረክ ነው እንዴት አረክ ምናምን እንላቸዋለን። እንዴ ፍቅር ስጣቸው፣ እቀፋት፣ እንደምትወዳት ነገራት፣ ናጠራውና እንደዚህ አቅፈህ ጎበዝ ልጅ ኢንካሬጅ አድርገው። የትምህርት ቤቱን መክፈል ብቻውን ህይወት አይሆንም። አሁን እዛ ጋር ምን እያሰበ ነው እሱ? ትምህርት ቤቱን መከፍልለት እኔ ነኝ፣ ዩኒፎርም ገዛለት እኔ ነኝ፣ ትምህርት ጥሩ ነው ምናምን። we are too serious። ግን እነዚህ ልጆች ጠርቶ ፍቅርን ማስተማር እንደምትወጃቸው ስትነግሪያቸው እወድሃለሁ እወድሻለሁ ማለትን መለማመድ አለብን። እናቴ እወድሻለሁ አንልም፣ በተለይ ወንዶች አንልም። እናቴ እወድሻለሁ ብሎ እናትን መሳም አክብሮታችንን፣ ፍቅራችንን፣ ምስጋናችንን መግለጥ ባለውለታዬ ነህ አንተ እንዲህ አድርገህልኛል እንዲህ ሆኗል ብሎ ውለታን መግለጽና ስሜትን መግለጽ በጣም አስፈላጊ። እኔ አሁን እለማመደዋለሁ። ሰዎችን ሳገኝ አፕሪሼት አደርጋቸዋለሁ፣ አመሰግናቸዋለሁ፣ ያለኝን ውስጥ የሚሰማኝን አክብሮት፣ ፍቅር ነግራቸዋለሁ። እና መለመድ አለበት ይሄ። ለለዚህ ይቆጭሻል በኋላ እናቴ እኮ ወይ እናት ቀድማ ትሞታለች አይደል? ሳልነግራት ነው እኮ የሞተችው። እናቴ እንደምወዳት ሳልነግራት ነው የሞተችው። ፍቅሬን የምገልጽበት በቃላት ብቻ አይደለም፣ ፍቅሬን የምገልጽበት ነገር አንድ ጋቢ ገዝቼ አምጥቼ ደስ የሚላትን ነገር ጋቢ ገዝቼ አምጥቼ ሰጥቻት ደስታዋን ማየት አልቻልኩም። ፍቅር በቃላት ብቻ አይደለም። ደስ የሚለውን ነገር ገዝቼ አባቴ አምጥቼለት እንደምወደው ነግሬው አላውቅም። እንዴ ይዝጋውና የለም ይቆጫል። ይሄ በጣም ሀብታም መሆን አይጠይቅም እንደዚህ አይነት ነገር ለማድረግ። እናት የምትወዳትን ቡና አምጥተሽ ከዛ ሰተሻት ዘች ተቆልቶ ምናምን ደስ እንዲላት ማድረግ፣ አባት ደስ እንደሚለው በትንሹ ነገር። ግን በቃ ሲሪየስ ነን፣ በጣም ኮስታሮች ነን። ሰላም ሰላም፣ ደህና ነሽ? ደህና። እንዴት ነህ? ደህና። ወንድሞቻችን ነው ወንድም ለወንድም ሲያወራ ይተሻል። እንዴት ነህ? ደህና ነህ? ሰላም። that's too serious። ትንሽ ሪላክስ አድርግ፣ ፊትህን ትንሽ ፈካ አድርገው። ያን ያህል መኮሳተር አያስፈልግም ህይወት ላይ። ከዛ ፍቅርን መግለጽ፣ አክብሮትን መግለጽ፣ ውለታን መግለጽ። አንቺ እኮ እንደዚህ አድርገሽልኝ። እኔ አሁን እህቶቼ አሉ እና ሁልጊዜ እነግራቸዋለሁ። ኢትዮጵያ ቴሌቪዥን ላይ ተቀምጬ ተናግሬያለሁ። አንዷ ልጅ እያለሁ ጀምሮ ልብስ ትልክልኝ ነበር። ሐኪም እስከመሆን ድረስ ልብስ የምትልክልኝ እሷ ነች። አሁን ኦልሞስት ባገኘኋት ቁጥር ሰው አዲስ ሰው ካለ እናገራለሁ። አይገርማችም? እሷ እኮ ነች ከልጅነቴ ጀምሮ ልብስ ትልክልኝ ነበረ። እሷ የምትልከውን ልብስ ነው ለግራጁዌሽን ራሱ ያመጣችልኝ እለዋለሁ፣ እደግመዋለሁ። ደስ ነው የሚላት። ሌላዋ እህቴ ደግሞ ሜዲካል ስኩል ስማር ስፖንሰር አድርጋኛለች። በወር የተወሰነ ብር ልካልኛለች። ካናዳ ነበር የምትኖር። ሳገኛት ሰው መካከል ስንሆን አይገርማችም? እሷ ነች እኮ። ያችኛው አስቴር ነው ስሟ፣ እታለም ነው የምንለው። ያችኛዋ ደግሞ ሂሩት ነች። ሂሩት ቶሮንቶ ነው የምትኖረው። ሂሩት ነች እኮ እኔ ስፖንሰር ያደረገችኝ እኮ በ6 ዓመት ስማር እኮ ደጋግሜ እናገራለሁ። ኢትስ ጉድ። ሁለታቸውን ነው እየተናገርኩ ያለሁት። አንድ ቀን አንዲት ነገር አድርገሽልኝ ከሆነ እሷን ደጋግሜ እናገራታለሁ። ደጋግሜ አንድ ጊዜ ቢሮ አንዲት ሴት መጣችና ካዛንቺስ ቢሮ ነበረኝና ከዛ ፊት መጣለች። በኋላ አንድ ቀን ስትመጣ የሆነ ፎጣ ይዛ መጣች። ፎጣ ነው። ከዛ ምንድነው ይሄ አልኳት። አይ በታች ቀዳዳ ስር ንፋስ ስለሚገባ እንዳይበርድ ብዬ ነው አለበስኩት። ምን ፎጣውን አጣጥፌ ያስቀመጥኩት፣ ግን ሁሌ አነሳታለሁ። ሁላችን ነገር እና አንድ ጊዜ አሜሪካ ሲሄድ ጠራኋትና ውስጥ የተሰምቶኝ ቢሮ ውስጥ የነበረውን ሶፋ ምናምን በሙሉ አስጭኝ የሰጠኋት። የ20 ብር ፎጣ ነው ያመጣችልኝ። ስለዚህ አፕሪሼት ማድረግ፣ ማመስገን፣ ፍቅርን መግለጽ በኋላ እንዳንጸጸት ያደርገናል። አፕሪሼት መደራረግ፣ ፍቅርን መግለጽ፣ ክሬዲት መስጠት። አንድ አጭር ፊልም አሜሪካን ኤምባሲ አወዳድሮ የተሰራች ፊልም ነበረች። ስራ የላትም የምትል ፊልም አለች። 5 ደቂቃ ፊልም ነች። ጎበዝ ባልና ሚስቶች አሉ እና ስራ የላትም የምትል ፊልም ነች።
እሷ ጠዋት ትነሳለች፣ ልጆቿን ቁርስ ትሰራለች፣ ዩኒፎርም ታለብሳለች፣ ትምህርት ቤት ትወስዳለች፣ ከዛ ትመለሳለች፣ ቤቱን ታጸዳለች፣ ምግብ ትሰራለች። ከዛ በኋላ ተሰዓት በኋላ የሚተኮሰውን ተኩሳለች፣ ታስተካክላለች፣ ምን ትላለች እና በኋላ መጥተው ቁጭ ብለው ካራክተሮቹ እንግዶች ይመጣሉ። ከዛ ያንተ ስራ ምንድን ነው ተብሎ እኔ እንዲህ ነው ምናምን የአንቺ ስራ ምንድን ነው ተብላ ስትጠየቅ ባል ምን ይላል? ስራ የላትም ስራ የላትም። አሁን አፕሪሼት አለመደራረግ ባልና ሚስት ሆነሽ ግን ሚስት የምትሰራውን እያንዳንዷን ነገር አፕሪሼት የምታደርጊ ከሆነ ከዛ ባል የሚያደርገውን አፕሪሼት የሚያደርግ ከሆነ በጣም እኔ አሁን የልጆቼ እናት እላታለሁ፣ ታንኪዩ እላታለሁ። ለልጆቻችን ስለምታረጊው ነገር በጣም ጥሩ ኬር ነው የምታደርግላቸው፣ አመሰግንሻለሁ እላታለሁ። አይሰይት ታንኪዩ እላታለሁ። በየሲዝኑ እየቆየው በጣም አፕሪሼት ማድረግሽ ልጆቼ እኮ ናቸው ትላለች። አይ ነው ግን አፕሪሼት አደርግሻለሁ። ሌላው በከንቱ ለፍቻለሁ ነው። አሁን ይሄ ደግሞ መሰለሽ ትጋትና ልፋት፣ ቅድም እንዳልኩት ትጋት መጽሐፍ ቅዱስም ያደንቀዋል። ዲሊጀንስ ማለት ነው። እንደውም ትጋት የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። ትጋት ለእግዚአብሔር ስጦታ ነው። በትጋት ማድረግ ያለብንን እናደርጋለን። ልፋት ግን እርግማን ነው። ዝም ብሎ መልፋት። አሁን መሄድ መጓዝና መኳተን ደግሞ ልዩነት አላቸው። መጓዝ ከዚህ ቦታ እዚህ ቦታ ነው የሚሄደው ብለሽ የምትሄጂ ነው። መኳተን ግን ዝም ብሎ መዞር ነው፣ መኳተን ነው። አንዳንዴ በህይወታችን መኳተን ያጋጥመናል፣ እንኳትናለን። እኛ ሀገር አልተለመደም። አሜሪካ 2-3 ስራ ይሰራሉ። 3 ስራ ጠዋት 12 ሰዓት ገብቶ እስከ ምሳ ሰዓት፣ ከምሳ ሰዓት እስከ 12 ሰዓት፣ ከ12 ሰዓት እስከ 6 ሰዓት፣ 6 ሰዓት ከስራ ወጥቶ ቤት ይመጣሉ። እንደምንም ምግብ በልተው ይተኛሉ። እንደገና ጠዋት ፎር ዋት ምን ለማድረግ? አዲስ አበባ ቤት ሰራው ጥሩ አልበቃሽም። ግን አሁን ሁለተኛ ቤት መስራት እፈልጋለሁ፣ እንትን ማድረግ እፈልጋለሁ። እንትን ማድረግ መቼ ነው ኢንጆይ የምታደርጊው? ያንን ቤት ለፍቶ ቁጭ ብሎ ኢንጆይ የሚያደርገው ጊዜ ከሌለ ምን ዋጋ አለው? አሁን ነጮቹ እርሊ ሪታይርመንት የሚሉት አላቸው። በጣም እርሊ ሪታይር ያደርጋሉ በ45 ዓመታቸው በ50 ዓመታቸው። ከዛ ይዞራሉ፣ አገር ለአገር ይዞራሉ፣ ሙዚቃቸውን ይሰማሉ፣ ምግቡን ቴስት ያደርጋሉ፣ ታሪኩን ያዳምጣሉ፣ መጽሐፍ ኢንጆይ ያደርጉታል፣ ያስቀኑሻል። ቬኬሽን ያውቃሉ። እኛ ቬኬሽን አናውቅ። ቬኬሽን ይወስዳሉ፣ ስልካቸውን አጠፋፍተው ምናምን ውሃ ያለበት ቦታ ሄደው በጣም ባትሪያቸውን ሪቻርጅ አድርገው ተዝናንተው ይመጣሉ። ወርክሆሊክ ከሆንሽ ስራ መልካም ነው፣ ተገቢ ነው መስራት፣ ግን ልክ አለው፣ ጊዜም አለው። ግን ዝም ብሎ ልፋት ካረግ ነው ከዛ ለፍተሽ ሳትደሰችበት ምን ይላል ክፉ ሰው ያጠራቅማል ይላል። እግዚአብሔር ለሚፈራ ሰው ያወርሰው ዘንድ ይደክማል ያጠራቅማል ይላል መክብብ። ለፍቶ ትቶ ይሄዳል። እና ኢንጆይ ማድረግ በረከት ነው። የህይወት የሰጠሽን ነገር ኢንጆይ ማድረግ አለብሽ። ቆንጆ መጽሐፍ አለች። ምን ይላል መሰለሽ? ዶንት ስዌት ዘ ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ዘ ስሞል ስታፍ ይልና and it's all small stuff ይላል። ዝም ብለህ በትናንሽ የማይረባው ነገር ላይ ጊዜህን አታባክን። አትጨነቅ ለማይረባ ነገር፣ ሀሳብ አይግባህ ለማይረባ ነገር። ዋና በህይወትህ ዋና ለሆኑ ነገሮች ትኩረት ስጥ የሚል